HP እጅግ ቀጭኑን ላፕቶፕ አስተዋውቋል። ግዙፉ የኮምፒውተር አምራች ኩባንያ HP በአይነቱ ለየት ያለና እጅግ በጣም ቀጭን ላፕቶፕን አስተዋውቋል። HP ስፔክትሪ 13 የሚል ስያሜ የተሰጠው ይህ ላፕቶፕ ለአያያዝ ምቹና ቀላል ስለመሆኑ ነው የሚነገረው። 10.4 ሚሜ ያህል ውፍረት ሲኖረው ይህም አፕል ካስተዋወቃቸው ማክቡክ ላፕቶፖች እጅግ ያነሰ ውፍረት ያለው ነው። አጠቃላይ ክብደቱ 1.1 ኪሎግራም ሲመዝን 13.3 ኢንች ስፋትና ከፍተኛ ጥራት ያለው ስክሪንም አለው። ስፔክትሪ 13 ከ256 እስከ 512 ጊጋባይት የመያዝ አቅም ሲኖረው ራሙ ደግሞ 8 ጊጋባይት አቅም ያለው ነው ተብሏል። ዘመነኛውን ቴክኖሎጂ የሚጠቀመው ላፕቶፕ ኮራይ 5 ወይም በኮራይ 7 ደረጃ ወደ ገበያ ይገባልም ነው የተባለው። የዚህ ላፕቶፕ ባለቤት የሆነ ግለሰብ በፈለገው መልኩ መገልገል እንዲችልም አንድ ጊዜ ኃይል ከተሞላ ለ9 ሰዓታት ከ45 ደቂቃ እንደሚቆይም ተገልጿል። ምናልባት ላፕቶፑን በሚጠቀሙ ጊዜ የጋለ እንዳያስቸግር ሙቀቱን በመቆጣጠር በአግባቡ ይሰራ ዘንድ የሚያገለግል ቴክኖሎጂ እንደተገጠመለትም ኩባንያው አስታውቋል። ይህን ቀጭንና ለአያያዝ ምቹ የተባለውን ላፕቶፕ የግሌ ማድረግ እፈልጋለሁ ያለ ደግሞ $1800 የአሜሪካ ዶላር መክፈል ይጠበቅበታል። የላፕቶፑ የመጀመሪያ ገበያም የፊታችን ቅዳሜ በህንድ አሃዱ ብሎ ይጀምራል። በሌሎች ሀገራት ምርቱን መቼ ለገበያ እንደሚያቀርብ ባይገልጽም ላፕቶፑ ግን ዓለም አቀፍ ገበያን ለመቆጣጠር በማሰብ መሰራቱን ኩባንያው ገልጿል።